መጀመሪያ መታ ኮሜንት ጻፈሽ መጥቶ ነገሩሽ ገባሽ እንዴት ከሷ ጋር ተጫወታለና እኔ ጋር ነው እንግዲህ ይሄን አወቅሽበትና ደርሰሽበት አንተናልሽ አሁንም ደግሞ አንቺም ዛሬ መጣሽና ደግሞ ራስሽ ተቀበልሻት ይሄው ቀጣታ ለቀጣም ብላ ወጣች እሺ ማን ነው ተጠያቂው እስኪ እንደው ይሄ ህዝብ ይፍረድ አንቺ ስር ምን ይስር በቃ እኔ ቀጣለሁ የሷንማ እኔን ቀጣኝ በቃ ኖ አስለቅጣት መሬት ለምናወራ ምንድነው ያለው እኔ ማስገባት አልነበረብኝም እስኪ ጌመሮች አሁን ለምሳሌ ትላንትና እኔ ካንቺ ጋር እየተጫወትኩ መታ ኮሜንት ሲጽፍ ማን ሞዴሬተር ነው መጥቶ የነገረሽ? አዎ ሞዴሬተሮቹ ሳይሆን እንዳለ ህዝቡ ነው የጻፈው። ምን ብለው ና ከኔ ጋር እንጫወት እያለችው ነው ዲቦራ ብለው። በጣም ጥሩ። እኔ ግን አላነበብኩም ኮሜንትም አልነገርኩሽም። ጥሩ ማለት ካንቺ ጋር ጌም መጫወት ስለሚደብራት ነው ማለት ነው አይደል? ወይ ስለማትፈልግ? ስለማትፈልግ። በጣም ጥሩ። እኔ ግን አልወጣም። ታዲያ አሁን አንቺ ጌመሮች ካንተ ጋር ጌም መጫወት ይደብራቸዋል አልሽ። በምን የተነሳ ማን ነው ያለሽ? ቃል ማን ያመጣው? እዛ ኮሜንት እየጻፉ ነበረ ዲቦራ ይደብራታል ይላሉ። ማለት አሁን አንቺ እኮ ማሜ ካንተ ጋር ነው ካንተ ጋር ጌም መጫወት ይደብራቸዋል ጌመሮች አልሽ። በምን የተነሳ ነው ያልሽ ይሄን ቃል? እንዲቀድም ሄለን ወልቅ እየመታ ናንጫወት ስትል ነበረ መተው ነገሩኝ። እሺ እናንተ ደግሞ ዲቦራ ስለዚህ ይደብራቸዋል ማለት ነው እነዚህ ሴቶች ከኔ ጋር ስትጫወት ካዩ። እኔ ደግሞ ካምባለ ካንቺ ጋር ብቻ ነው የምጫወተው። እሺ ሌላ ሰው እንዳታስገቢ ማለት ነው። እሺ እስኪ ከነሱ ጋር ተጫውቼ ማገኘውን ካንቺ ጋር ተጫውቼ ልጣ። እስኪ እኔ ጋር ከፍተኛ 2000 ሰው ነው ገባሽ? ከፍተኛ ሰው 2000 ነው፣ ዝቅተኛው 1000 ሰው ነው። እስኪ ሰው ይቀንስ። ቴንክ ዩ ማሚ ማሚ በሶስት ሰው ካንቺ ጋር ተጫወተ። የኛ ቤቶቹ ፍቅር ስጡት ማሚ። በሶስት ሰው ካንቺ ጋር ይጫወታል። በሶስት ሰው ቴንክ ዩ ማሚ ክብር አለ ይላንተ። አይሽ ግን አንቺ በጣም ያውኑ ስተት ደግመሽ እንደተሳሳች ጌም እየተጫወትሽ ነው። አክነው አይደለም ማስገባት ከሷ ጋር የሚባል አልጫወትም ካሁን በኋላ። ኖ ተጫወች አይደለም። እኔ ስለ ሰው እያነሳውልሽ አይደለም። ሰው አመጣሽ 50,000 100,000 ኮይን ተሰጥቶኝ ያሸነፍኩት ጌም ባንቺ የተነሳ ቤተሰቦቼም ተዋርደው ይሄ ይግባባቸው ተብለው ተሰድበው ነው። አንቺ ነሽ እኔ ያመጣ እኔ አይደለም ያስገባሁት አንቺ። ልብ በይ ስተት ነው አይሆንም። ችግር የለውም። አፉ ብዬሻለሁ። አንቺንም እሷንም አፉ ብያለሁ። እኔ ጌመር ነኝ። ጌሜን ከማንም ጋር ብጫወት መጫወት እንደምችል ህዝብ ማየት አለበት። ወንዶችን አመጣለሁ። እነሱ የማይፈልጉትን የሚንቁትን ሰው የሚሰድቡትን ሰው አመጣለሁ። እነማንም አረ ዲቦራ ትቀጣ ትጫወት ሲባል አምጥቼ ጌመር አድርጌታለሁ። ቤታየው በዛ ብላ እንደዚህ ስትል ነው እኔ ጌም ተጫዋች ያራድዬ ልጅ ብዬ ጌም ተጫዋቻታለሁ። ሄለንም ነው እንደዚህ ነው እኮ አትቀጣም ስለሚልሽ ነው ጌም ጀምር። ይሄው ህዝብ እያየ ይፈረደ ነው። ይሄው ካንቺ ጋር አረ እቺ አትሆንም በጣም ነው መጠላት ነው። ለሰው ብዬ ጌም አልጫወትም። አያም ጌመር አንቺም ጌመር ነሽ፣ እነሱም ጌመር ናቸው። ለነሱም ሰው ነው የሚሰጠው፣ ላንቺም ነው ሰው። እንደውም ሰፖርት አድርጓል ይችላል። እንደው ቫይረሯን ከፍ አድርጉላት፣ ታብ ኮፕሊንክ አድርጉ። ተግባባን። እንዲህ የተበደለን ሰው እነሱ የሚንቁትን ሰው ከፍ እናደርጋለን እኛ። ነገ የእሱ አሽቃባጭ ይሆናሉ። እመኑ። ያ ኦኬ። ግላብ ልቀቁ። ትሪፕል ቤተሰብ ትሪፕል ፋሚሊ ሌትስ ጎ ትሪፕል ቤተሰብ ትሪፕል ቲምወርክ ስዊቲ ቴንክ ዩ ሶ ማች ስዊቲ ሌትስ ጎ ቲምወርክ ግላቡ ላይ ሂዱበት። ሌትስ ጎ ቲምወርክ ግላቡ ላይ ሂዱበት። 10,000 Let's go teamwork family. Let's go. ሪል ጌመር ወንድሜ ሪል እንጀማ ማለት ሪል ጌመር አልኩ። ተሳስቼ ነው። አጫውታት እዛ ቤትም አጫውታት። ስጧት ጊፍተር ስለሌለ ጊፍት ስለማይሰጣት ተግባባን። ወላሂ ላሲን እምቢ ካላችሁ የራሴን ጊፍተር ልኬ በራሴ ጊፍተር እቀጣለሁ። እመኑ።
አጫውቷት። ጌመር ናት። ሞራሏን ጠብቁ። አጫውቷት። ሆ ማይነስ ሆ ምንድነው? ሰው የሚወደው ምንድነው? ቅጣት ነው። እየተቀጣች ነው። በቃ ስለዚህ ትጫወት። አጫውቷት። እዛ ጋር የተሰበሰባቸው ዘገምተኞች የኔ ሀሳብ ብቻ ምንም ዋጋ የለም። ሞራል ስጧት። አጫውቷት። ስጧት ጊፍት ዋ መናገር የሚችል አያችሁ። ቲክቶክ ላይ ምን እንዳየው ታውቃላችሁ? መናገር የሚችል ማሽቃበጥ የሚችል የውሸት ደጋፊ ግሩፕ ያለው ግሩፕ የውሸት በውሸት የሚደጋገፍ ተግባባል። በውሸት የሚያቃጥር የሚያቀሳሰር የውሸት ብዙ የሚመስሉ ግን በጣም መጥፎች ትንሽ ናቸው እኮ በጣም ክፉዎች ናቸው። ትንሽነታቸው ብዙ የሚመስል አጨብጫቢ ደጋፊ ያለው የውሸት የሚደጋገፉ የውሸት ማምዬ የውሸት የሚሉ እኔን አይደለም ስለ ሌሎች ነው የማወራው። እንደዛ የሚሉ ይሳካለታል። እውነተኛ ሰው ምስኪን ሰው ቲክቶክ ላይ አይመቸው፣ እብድ ነው እውነተኛ ሰው። ይህን ህይወት አሳልፌዋለሁ። ይህን ህይወት በቅርብ ጊዜ ከዛው ህይወት ውስጥ የወጣሁት እነ ሙባሪክ 10,000 የእኛ ልጆች ሰብስበው ማሜ እኮ እብድ ነው እብድ ነው እኮ ቀሞ መልቅኖ አብዶ ነው እኮ ማንም ኦሮሞ ሄዶ እሱ ጋር ታብ እንዳያደርግ ፍላወር እንዳይሰጠው ብለው 13,000 ሰው እነ ዴስ ዴምበር የሚባሉ እነ ማርቆስ ታሲሳ የሚባሉ እነ ኤኬ የሚባሉ ከ39 ሌቭል በላይ ነው ቶፕ ጊፍተሮች። እንግዲህ ጊፍተር ከተናገረ ተናገር ነው። እንደዚህ አይነቶቹ ሰብስበው በነፍሴ በህይወቴ አንድ ሰው መጥቶ ታባ ያደርግልኝም ነበር። ወላሂ እውነቴን ነው የምላችሁ። አንድ ሰው እነ አስሊ እኔ የኔን ቲሸርት ለብሶ ነው የፈመሰው። የኔ ማሜ ሰፖርት ሂም ብሎ ማለት ነው። የኔ ፕሮፋይል ነው የሚያደርገው። ተግባባን። እኔ እንደ እብድ ነበር። በቃ እኔ እብድ ነኝ። ምንም ንግግሬ እብድ ነው። ምን እብድ ነው። በቃ አትስሙት እያለው ሙባሪክና አስሊ ተግባባን። ብዙ ነገሮች ብዙ ዋጋ ከፍዬበታለሁ። በተለይ በቅጣት ማለት ነው። እና አልሐምዱሊላህ ሁሉም ነገር የሚያልፍ ነው ማለት ነው። ሁሉም የሚያልፍ ነው። ስለዚህ ምንም ቴንሽን አትሉ። ዛሬ ቢዘመትባችሁ ምንም እብድ ነው ብትባሉ እለፉት። ግን ቻሌንጅ አድርጉ። አትውደቁ። ሞክሩት። ዝም ብለህ ደጋግማችሁ ሞክሩ። እኔ ጌመር አልሆንም ነበር። ጌምን እኮ እነሱ እንደሚፈልጉት አላየህም? ሙባሪክና አስሊ የአስሊ ጊፍተር ለሙባሪክ አይሰጥም። የሙባሪክ ጊፍተር ለአስሊ አይሰጥም። ኦሮሞን ለሁለት ከፍለው ምስኪኑን፣ ታላቁን፣ ደጉን ህዝብ በጣም የተከበረን ህዝብ ለሁለት ከፍለው እነሱ ብቻ ነው የሚቦጠቡጡት። ሁለት የኛ ልጆች እዛ ሄዶ ይጣላሉ። ቅጣት አይቀጥም። ሙድ እያያዙ 100,000 ሚሊዮን ምናምን ቀን በቀን የሚያገኙ አሁን አለ የለም አይኖሩም እንጂ እንዴት ይኖራል? በክፋት አይደለም በመቀኘነት አይደለም ይሄን የማወራው። ተግባባን። ሁሉም ነገር ሰው ቦታ ሲቀይር ቤት ሲቀይር አዲስ ነገር ያያል። ቲክቶክ ላይ ስድብ፣ ዘረኝነት፣ ክፋት ይሄ አያስፈልግም። እምነት አያገባው። እዚህ ጋር ያለው ጌም ነው። ሰው ሊዝናና ነው የሚመጣው። ሰው ስልክ የገዛው ሊዝናና ነው። ቲክቶክ ላይ ከተመቸው ስጠኝ። ለእኔ የምትሰጠኝ እየረዳኸኝ አይደለም። መጀመሪያ ቤተሰብህን እርዳ፣ ቀጥሎ ራስህን ሰፖርት አድርግ። በሁለት እግር ቁም። ከተረፈ ካለ ጌሜ ካዝናና ስጠኝ ይገባኛልና። ለጌሙ የሚመጥነውን አንበሳ ከሆነ አንበሳ ልቀቅ፣ ዩኒቨርስ ከሆነ ዩኒቨርስ ልቀቅ፣ ልብ ከሆነ ልብ ልቀቅ። ጊፍት ካልተመቸ ታብ ኮፒ ሊንክ እያደረክ ተዝናና። ኦቨር ስተገ ይሄ የኔ መርህ ነው። በዘር በእምነት በጅኒ በናምን ኖ የለም እመኑኝ ይቀራል። ስንት ለስንት ነው? 1-0 አንድ ለባዶ የቀደሙን ለካትቻለሁ። ኦኬ አንድ ለባዶ ሀዩኮ ይበቃል። ሮዚ ይበቃል። ትንገል ሪል እንጄማ ስላለ ችግር የለም። ሪል እንጄማ ጊፍተር ነው። አሪፍ ጊፍተር በጣም ምርጥ ጓደኛዬ ነው። ሪል እንጄማ ተኮፋረሴን አንደኛ ላይ ገባ። ሪል እንጄማ ጊፍቲ ከኒ ተኮፋረሴን ፎሎ ጎደሚ ነመ ተኮፋረሩ ፎሎ ጎደማ ሲገለ ተኮፋረሴን ነመ ወልበሪ ፎሎን ከጥቆላ ፎሎን ከያጉደቱ ብራዘር። እሺ ደብልታ ሁላችሁም ታፕ ታፕ አድርጉ ቤተሰቦች። ታፕ እናድርግ ቤተሰብ። ታፕ እምባዬ ነው የመጣው። ማሜ ሲናገር እምባዬ ነው የመጣው። ቢኮዝ የሚሰራብኝን ሴራ ነው የተናገረው። ትክክለኛውን ነው የተናገረው። እና ማርያምን አላለቅስም ብዬ ነው እንጂ ባለቅስ ደስታዬን አልችለውም ነበር። ያ
ሮዚታዬ ቴንክ ዩ ደብል ታፕ ኮፕ ሜማነሽ ቴንክ ዩ ሮዚታዬ እንቁ ደብል ታፕ ኮፕ አመሰግናለሁ የኔ ውድ ደብል ታፕ ኮፕ ሊንክ ኮድ 21 ናት ተንከባከቤት እሺ የኔ ወርቅ በጣም ነው የማመሰግንሽ ቴንክ ዩ ሶ ማች ደብል ታፕ ኮፕ ሊንክ ደብል ታፕ ኮፕ ሊንክ ደብል ታፕ ጎዳ ፑሽ ጎዳ እንዳንጎዳዳ ቴንክ ዩ ሮዚ አላህ ይጨምር ሮዛዬ እግዚአብሔር ይጨምርልሽ የኔ ወርቅ በወጣ ይተካልሽ ቴንክ ዩ በሉልኝ ቤተሰብ እሺ ግላፍ ትለቃላችሁ እሺ ቶፕ ላይ ግላፍ ትለቃላችሁ 5 አበባ አንዳንድ ሰው 5 አበባ ስጡን አንዳንድ ሰው 5 አበባ ኦተኒ ቴንክ ዩ 5 ሰው አንዳንድ አበባ ለሳሜዲ ዱራና ዘብሎ ቴንክ ዩ ሶ ማች ዋን ፍላው ግላፍ ተለቋል ሪል እንጀማ መንግስቴ በነገራችን ላይ ስለ ሪል እንጀማ ቶፕ 1 ከገባ በደንብ ነግራቸዋለሁ ሁሌ እኔን ለመጣል ነው የሚሰራው እኔ እንደገና ነው የመጣሁት 1 አመት ሙሉ አቁሜው አሁን ነው የመጣሁት ማሜ ሁሌ እኔን ለመጣል አካውንቴ እንደተዘጋ እኔ ዳውን ለማድረግ ሴራ እየሰሩ እኔም አላርፍም በቃ ይሄ ነው ያለው ነገሩ እኔ አያቸዋለሁ እኮ የሚደረገውን ነገር ግን እግዚአብሔር ይመስገን አለው አልሞትኩም በቃ ሮዚዬ የኔ ወርቅ አለው ችግር የለውም እብድ እያሉ ሰው እንዳይቀርብ ሰው እንዳይመጣ በግሩፕ እንደዛ እያሉ ሙሉ ቀን ማሚዬ ቀርታ ጌምን አላበላሽብም የምን ጌም ነው ጌሜ እንደውም ትክክለኛ የተስተካከለው ዛሬ ነው አላማዬ እንደዚህ ሰዎች ወደ ላይ ማውጣት ነው ጀስት ማይ ፊት አርማዬ ነው ማንም ከማንም አይበልጥም ገባሽ የወጡትንም መጣል ሳይሆን የኔ አላማ የወጡትን ሰው ላይ ተለጥፌ ያው ለምሳሌ አንቺን ከፍ ለማድረግ ሰው አላማ ሰው አልሰጥ አሁን አንዳንዱ ማሜ እኮ እንደዚህ ሆኖ እንደዚህ አድርጎ እያልኩ የራሴን ከፍ አላደርግ ልክ አሁን ሄለን እንደምታደርገው ማለት ነው ሌላ ጌመሮች እኮ እንደዚህ እኔ ጌመር ለመሆን ሌላ ጌመሮችን መተቸት የለብኝም ፕሮፌሽናል አካሄድ ምሳሌ ተናድጄ ከሷ ጋር እንዲሄድ እሷ ለምሳሌ እንደዛ 52000 ገብቻ ለቀጣም ያለችው ተናድጄ እንድወጣ ከዛ ያንቺ ጌም እንዲሞት አይሞትም በበደል እዚህ ጋር የተጫወትኩ ነው ታሸንፊያለሽ ነገርኩሽ በራሴ ጊፍተር ቀጣለው አልኩ የመጣች ሮዚና ሰፖርት ታርገሽ ፎሎ አርገሽ ሞዴሬተር ስጫት ፎሎ አስደርጊያት በቃ ጊፍተር ፎሎ ቢደረግ ምንም ላይቭ አይሰጡ ላይቭ ላይ ገብቶ ፑሽ አርጉልኝ አይሉ ምን በቃ ጀስት ሰው ፎሎ እያለው ደስ ይለዋል ፕራይቬት ካልሆነ እና ምን አለ መሰለሽ ጌም ነው ማልቀስ ያስፈለ እጅ መስጠት ያለ መጠንከር ነው 1000 ጊዜ ብትወርቂ 10 ጊዜ መትር አንዴ 10 ጊዜ ለካ አንዴ ቆረጥ የሚባል ነገር አለ ምን አለ መሰለሽ ይሄ እብደት ማንም ላይ አይደለም የጀመረው እኔ ላይ ነው የእውነት እብድ ነው ሁላችሁ እንደው እብድ ሁላችሁ ተጫዋች ሁሌ በተቻለሽ መጠን በአንድ ባህሪ ታወቂ በአንድ ባህሪ ማሜ ማንንም አይለማመጥም ለማንም አላጎበድድም ጊፍተር በዩ ጌመር በዩ ሀብታም በዩ ደሃ በዩ እንደው ለምስኪኖች ብዙ ጊዜ እንደዚህ ዝቅ ላሉት ምናምን ነገር የመጨረሻው የኔ ተከታይ 20 ሰው ሆኖ እየታየ አለ ይሄው ገባሽ 20 ሰው እንደዛ ያረጉኝ አካውንቴን እያዘጉ አይደለ እንዴ ተመልካች እንዳይኖረኝ ያረጉኝ አካውንቴን ከስር እያዘጉ በግሩፕ ተደራጅተው ይዘጋ ይከፈታል ተዘጋ ይሄው ዛሬ ይከፈታል ገባሽ ሰው ሲበዛ አይገረምሽ ሰው ሲሄድም አይገረምሽ በነገራችን ላይ በሪል የመጣ ሰው አይቀንስም ሲመጣ ከአንዴ ሰው አውቆ ከመጣ ግዴው በወራት የመጣ በአረፋ ጊፍተር ሲኖር የሆነ አጀንዳ ሲኖር ሰው በዛ ብሎ ምን እንደነው ያለው ብሎ ሲመጣ ተነጋግሮ ይመጣል ሆ ብሎ ይመጣና ከዛ ሆ ብሎ ይሄዳል አሁን ሰው ጋር 10000 ሰው ሲኖር ምንድነው ብዬንም ገባለሁ እኔ ራሴ ገብቻ አይነት ይችላል ግን ደግሜ አልገባም ገብቼም አላውቀው ነው ሰው ስለበዛ ነው የሄድኩት ገባሽ
ጀስት ዘሴ የሚመጣ ይበተናል። በአለት የመጣ አሁን እኔ ጋር በአለት ነው የመጡት። መሰረቱ አለት ነው፣ ዋጋ የተከፈለበት ነው። እመኝኝ፣ ታየዋለሽ ደግሞ ቲክቶክን። እመኝኝ ጌምን ቁጭ ብሎ ይሄ እንዴ ስንት ባለ ትዳር ዲያስፖራ እኮ አለ። ትዳር ያለው ህይወት ያለው ህይወቱ የተበጠበጠ ትዳሩን የፈታ ስንት ጊፍተር አለ እዚህ ጋር ስንት በጌመሮች የተነሳ ገባሽ? ስሜት ውስጥ አስገብተው የዘር ስሜት ውስጥ አስገብተው ዘር ውስጥ አስገብተው ስሜታዊ ሆኖ የዲያስፖራ ከሌላ ወንድሞቹ ተበድሮ ክሬዲት ውስጥ የገባ ስንት ብድር ውስጥ የገባ ወላሂ እንኳን ዲያስፖራ አረብ ሀገር ያሉት ነቃለሁ። በተለይ በቀጠሮ ትባባ በውሹ ኢላርጊተኒ ኢልሞ አከሲ ኢላላ ሚረከ ሰገላ ኦሮሞ እኮ አደራ ብለው ልክ ኦሮሞን የሚረዳ ኦሮሞን ነፃ የሚያወጡ የሚያስመስሉ ጌም ኪሳችሁ ውስጥ እንደሚገባ አደናግረው ገባሽ? ጌም ነው አዝናንቶ ያገኝ። ጌም አርት ነው። ጌም የልመና መረብ አይደለም። ጌም ዘረኝነት የምትደበቅበት አይደለም። ጌም ስድብ ምናምን የሆነ እንትን ውስጥ ምናምን አይደለም። መሰዳደብ ትችላለህ። የሚሰጥ ይስጥ ስድብ የሚወድ ግን ኖ ጌም ፖለቲካ ትሰራበታለህ። አዎ ፖለቲካ